ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁት የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። አዲስ የመጣችሁት ሰብስክራይቦቼ እንኳን በሰላም መጣችሁ። የቆያችሁም እንደዛውም እንኳን በሰላም ከኔ ጋር ቆያችሁ። ያላረጋችሁም ሰብስክራይብ አድርጉ። እንግዲህ ውድ ተመልካቾቼ ብዙዎቻችሁ የተመለከታችሁ ይመስለኛል በሳውዲ አረቢያ ለሚገኙት እስር ቤት ለሚገኙት ወገኖቻችን ማለት ነው። ለወገኖቻችን ድምጽ መሆን አለብን። ድምጽ እንሆንላቸው እፈልጋለሁ። በተለይ ትልልቅ ሶሻል ሚዲያ ያላችሁ ማለት ለምሳሌ ዩቲዩብ እንደዛውም ፌስቡክ ምናምን ማለት ነው ያላችሁ ሰዎች መተዛዘን ጥሩ ነው። እንተዛዘን። ምክንያቱም በጣም ያሳዝናሉ። ሰው ለሽንት ቤት የማይጠቀም ቤት ውስጥ ነው ለእንግዲህ ብዙ ሆኖ ነው። በዛ ላይ ሙቀት፣ በዛ ላይ የሞቱ ነው። በዛ ላይ ብቻ ግን ብዙ ችግር እያጋጠማቸው ነው። ብዙ ነገር እየደረሳቸው ነው። የሚተኙበት ቦታ እንኳን የላቸውም ማለት ፍራሽ ነገር እንኳን የላቸውም። ራቁታቸውን ነው። ያው እንደምታዩት ሙቀት ነው። በዛ ላይ እዚህ ሀገር ላይ እንኳን ማለት አረብ ሀገር እንደዚህ እንግዲህ ሁላችሁም ታውቃላችሁ ሳኡዲ ላይ በጣም ይሞቃል። እንኳን አይደለም ሙከየፍ ሳይኖር ሙከየፍ እያለ ራሱ እንዴት እንደሚሞቀን ሁላችሁም ታውቃላችሁና እባካችሁ ድምጽ እንሆንላቸው። ፕሮፋይል አድርገን እንደዚሁም ደግሞ በቃ በተለያዩት ቦታ ፖስት አድርገን ትዊተር፣ ፌስቡክ እንደዛውም ዩቲዩብ ብቻ ግን በሁሉም ሶሻል ሚዲያ በዛ ላይ ደግሞ ብዙ ሰብስክራይብ ያላችሁ ዩቲዩብ ላይ ማለት ነው ድምጽ ብትሆኑ ለነዚህ ወገኖቻችን በጣም የሚያሳዝኑት እና በጣም ያሳዝናሉ። ብቻ ግን እና ድምጽ ሆኖላቸው እባካችሁ ድምጽ ሆኖላቸው። እንደዛውም ደግሞ በዱዓይ እንድትቆሙ ከነሱ ጋር ማለት ነው። ዱዓይ ከሁሉም ነገር በላይ ነውና ዱዓይ ማድረግ ጥሩ ነው። ብዙ ወገኖቻችን እየሞቱ ነው። ብዙ ችግር የለውም እንጂ ብዙ ወገኖቻችን እየታመሙ ነው። እውነት ለመናገር ማለት ነው በአይን ራሱ ማየት እስከሚያቅተኝ ድረስ ነው። እኔ እንደዚህ በሶሻል ሚዲያ ላይ ስለቀቅ ሳይ ራሱ በጣም ነው የሚያሳዝኑኝ የእውነት ማለት ነው። እንደዛ ሰውነታቸው ሽፍታ ወጥቶባቸው ፊታቸው የተበላሸ ምናምን ብቻ ግን ብዙ ያሳዝናሉ። ይሄ የሳውዲ ሁኩማ ወይንም የሳውዲ መንግስት ማለት ነው መሀመድ ቢን ሰልማን የሚባለው ራሱ እንደዚህ ማለት እሱ ላይ ብቻ ጥያቄ መልስ ማድረግ የለብንም። እዚህ ጋር የኛ መንግስትም ይመለከተዋል። ትልቁ ነገር ልክ እንደ ቤይሩት ላይ እንዴት ነበር? ቤይሩት ላይ እየወሰደ ነበረ። ሱዳን ላይም እንደዛው በራሱ አየር እያስገባ ነበረ። አይ ነው ጥፋት ይኖራቸዋል። ብዙ ጥፋት ሊኖራቸው ይችላል። ምክንያቱም ሰው ስንሆን እናጠፋለን። ዳውን ትላንት ብሎ ሊሆን ይችላል ብለዋል። ሞሽ ሊሆን ይችላል አይደለም ብለዋል። ግን የሰው ልጅ አንድ ቀን ለተናገረ እድሜ ልኩን መቀጣት አለበት ማለት ይሄ የአስተሳሰብ እጥረት ይመስለኛል። ስለዚህ እነዚህ ልጆች ትላንት ቢያጠፉ እንኳን ዛሬ ግን ሰው እኮ ከሰው ሊያገኝ ብሎ አይደለም የሆነ ነገር የሚያደርገው ከፈጣሪ ሊያገኝ ብቻ ነው የሚሰራ እንጂ ከሰው ምንም ጥሩ ነገር አይገኝም ሲጀመር። እንደዛም ደግሞ 1 2 3 4 ሰው ወይም 5 ሰው ላጠፋው በሺህ የሚቆጠር ሰው ደግሞ መበደል የለበትም። እና እባካችሁ ባላችሁበት ጩሁ፣ ባላችሁ አቅማችሁ ጩሁ፣ ጩኸታችሁን አሰሙ። እባካችሁ በጣም ተጎድተዋል በጣም ማለት ነው። እኔ ራሴ ከዚህም በፊት በፌስቡክ ላይ ተናግሬ ነበር እሰይ ሲያንሳችሁ ነው ብዬ ነበር። ምክንያቱም በዛን ሰዓት ዳውን ምናምን ብቻ ግን እየተሳደቡ ነበረ። ብዙዎቻቸው እየተሳደቡ ነበረ በታይሙ ማለት ነው። ግን
ያኔ ስለተሳደቡ አሁን ግን መቀጣት አለባቸው አይባልም አልልም። እኔ በበኩሌ አንዳቸው እኮ ኮሮና ቢይዛቸው ማለት ነው ያ ሁሉ ዓለም በኮሮና መያዝ ነው። ግማሹ ያልቃል፣ አላህ ያለው ደግሞ ይቀራል። እንግዲህ አስባችኋል? ምክንያቱም በአንድ ክላስ ነው ተሰብስቦ የሚኖሩት። እጅግ የሚያሳዝንና እጅግ የሚሰቀጥጥ ነው። እኔ በበኩሌ በጣም አሳዝኖኛል እውነት ለመናገር ማለት ነው። የሚያስጠላ ነገር ደግሞ ትልቅ ሚዲያ ያላቸው አልተናገሩም አይደለም ተናግረዋል። ግን አሁንም ደጋግሞ መናገር ይሄ መንግስት እስከሚያይ ድረስ ይሄ መንግስት ችግራቸውን እስከሚያይ ድረስ ሳይሰለቻችሁ መናገር፣ መፖሰት ብቻ ግን ስለነሱ መናገር ማለት ነው። እና ይሄ ጥሩ ይመስለኛል። ምክንያቱም በጣም ያሳዝናል። ወላሂ በጣም ነው የሚያሳዝነው። ሰውንን መፈጠር ራሱ እስከሚያስጠላን ድረስ ነው በአሁኑ ሰዓት ማለት ነው። ሱዳን ላይ ይዞ ገብቶ ነበር አብይ። እንደዛውም ደግሞ ከቤሩት እንደዛው ሀታ ከዚህ ከዩኤኢ ብቻ ግን ከሁሉም ሀገር ይዞ እየገባ ነበር በታይሙ። መሐመድ ቢን ሰልማንም ቢሸኛቸው ምንም አይጎልበትም። አብይም ሄዶ ቢወስዳቸው ምንም የሚጎልባቸው ነገር የለም። እኔ ማለትም ያው አላቸው አይደል እንዴ ምን ችግር አለው ሄዶ ቢወስዱ? ይሄን ያህል ሁሉም ደግሞ አንድ ቤት አይደለም የሚቀመጠው፣ ቢገቡ ይበታተናሉ። ሁሉም ፋሚሊ አላቸው። ይሄ ኮሮና የሚባለው በቃ በታይም ገብቶ እዛ ተመርምሮ መግባት ይችላሉ። ማለቴ እዛ ቦሌ 15 ቀን ምናምን የተባለውን ይቆዩና ከዛም በኋላ ወደ ቤታቸው መመለስ ይችላሉ። ወደ ፋሚሊ ሁሉም ሰው ፋሚሊ አለው። ደሃም ሆነ ሀብታም ቢሆኑም ፋሚሊ አላቸው። እጅግ የሚያሳዝኑት ደግሞ ትልልቅ ሰዎች ሁሉ አሉ። ሀታ ሽበት ያላቸው ማለት በጣም በቃ ሽማግሌዎች አሉ እዛ ውስጥ ማለት ነው። እዛ በአንድ ቦታ ተጠራቅሞ ቁጭ የሚሉት ማለት ነው። እዛ እስር ቤት ውስጥ ማለት ነው። እጅግ የሚያሳዝነው ምግብ ራሱ እንደ ውሻ ነበረ። እንደ ውሻ ያመጡና ይጥሉልናሉ፣ ይጥሉልን ይሄዳሉ እያሉ ነው ልጆቹ ማለት ነው። በዛ ላይ ክብር የሚባል ነገር የለም። በዛ ላይ ሽንት ቤት ከላይ ይንጠባጠብብናል። በቃ ከሰገራ ጋር ነው የምንኖረው እያሉ ነው። እጅግ ልብን የሚነካ ንግግር ነው የሚናገሩት። ወላሂ ትልቅ ሰውዬው ሁሉ ሲናገር እኔ በጣም ነው ያለቀስኩት በታይሙ ማለት ነው። ማለት ያሳዝናል። በቃ ሰው ሆናችሁ ስትፈጠሩ ራሱ በቃ ሰው ሲጎዳ በአጠቃላይ ማዘን ሰው መሆን ብቻ ይበቃል። መርዳትም ሰው መሆን ብቻ ይበቃል እንጂ ግዴታ ኑሮክ አይደለም። እና ያለውም የሌለውም አንድ ላይ እዛ ተጠራቅሞ በሽታው ያለውም በሽታ የሌለውም አንድ ላይ ተጠራቅሞ ነው። ቢያንስ እንኳን እንደዛ ሽፍታ የበዛበት ሰውየው ለብቻ ቢገለል ጥሩ ነበር። ግን ምክንያቱም ይሄ በሽታ ተላላፊ ሊሆን ይችላል። ግን ሁሉም አንድ ላይ ነው ያሉት ማለት ነው። ያሳዝናል በጣም። ግርማሹ የሞተ ዴና እንኳን እየተከፈተ አይደለም። እዛው ተሰቃይቶ ሞቶ የት ነው የሚወስዱት? እዛው ፍሪጅ የሚባል ነገር ውስጥ ነው የሚከተተው የሰው ልጅ ማለት ነው። እና የሰው ልጅ እኔ እንጃ ስንት ሺህ ዓመት እዚህ ምድር ላይ ለመኖር እንደዚህ እንደሚያደርጋቸው እነዚህ መንግስት የሚባሉት እኔ አላሽ አይዴ ነው ምንም አይገባኝም። እነዚህ መንግስት የሚባሉት በቃ እድሜ ልካቸውን የሚኖሩ ይመስላቸዋል። የሳውዲ አረቢያ ሁኩማም ሆነ የኢትዮጵያም ሁኩማም ሆነ ማለት ነው ይሄ ነገር ማስተካከል ይችላል። ይሄ ደግሞ የሚስተካከለው በምንድነው? እኛ ጮኸን ተናግረን የሆነ መፍትሄ በቃ የሆነ መፍትሄ ያገኛሉ ብዬ አስባለሁ። ምክንያቱም ቤይሩት ላይ እንደዛ ሲሆኑ ተናግረን ብዙዎቻችን ማለት ነው ተናግረናል። ብዙ ሰው ተናግሯል። እኔም ተናግሬያለሁ በታይሙ። የሌሎች ትልልቅ ሶሻል ሚዲያ ያላቸው ትልልቅ ፌስቡክ ያላቸው እንደዛውም ትልልቅ ሰብስክራይቦች ዩቲዩብ ያላቸው ብዙ ነገር ተናግሮ ነበረ። መፍትሄ ተገኝተዋል በታይሙ ማለት ነው። እነዚህም ደግሞ መፍትሄ ያገኛሉ ብዬ አስባለሁ። ምክንያቱም ኢንሻአላህ በአላህ ፍቃድ ይወጣሉ ብዬ አስባለሁ። ስለዚህ ድምጻችሁን በኡኡታ አሰሙ፣ ጩሁ፣ ድምጻችሁን አሰሙ። ወንድሞቻችን እዛ የተሰቃዩ ነው፣ የታመሙ ነው፣ የሞቱ ነው። አንድ ቀን እንኳን አርፎ የሆነ ቀዝቃዛ ቦታ ሳያድሩ እንኳን መሞታቸው እጅግ ያሳዝናል። እውነት ለመናገር ከሀገር ስንወጣ እኮ እኛ እንሰራለን ብለን ነው እንጂ እዚህ ጋር ሰውን የገደለ ሊኖር ይችላል ብዬ አላስብም። የሰረቀ ሊኖር ይችላል አይደለም። ምክንያቱም የሳውዲ አረቢያ ህግ
መኖሪያ ከሌላችሁ ከላስ መንገድ ላይ ከተገኛችሁ ትታሰራላችሁ አይደለ? ለዛም ነው እንጂ ሌላ ነገር ሰውን ገሎ ምናምን ሰውን ራሱ ቢገል እኮ ሰው ከሚሰቃይ ህጉ ሰውን የገደለ ይገደላል ነው መሰለኝ የሳውዲ አረቢያ አይደለ? ገለው ቢገላግሉት ይሻላል ሰውን የገደለ። እየሰረቀ ደግሞ እጁ ተቆርጦ ቢገላግሉት ይሻላል እንደዚህ ከሚያሰቃዩት ማለት ነው። እኔ እንደዛ ነው የምለው። ይሄ ስቃይ ነው በቃ። ይሄ የዱንያ ጀሃነም ነው የሚመስለኝ እኔ እንደዛ እስር ቤት ውስጥ ተጨመላልቆ እንደዛ በቃ አለ አይደለ? ሰቃቃን ነው የሚያስይዘው ኑሯቸው እንደዚህ ስታይ እጅግ ያሳዝናል። ስለዚህ ድምጽ እንሆንላቸው ልላቸው ፈልጋለሁ። እና ከነከን ዱበቹ በርባዱ አመሲ ሰገሌ ኢጆሌ Saudi Arabiyaa jiran jechuudha. Sagalee keenya jaraaf dhageessisuu qabna. Sababni isaas baay'ee miidhamaa jiru, baay'ee goddaamaa jiru. Ijoolleen baay'inaan iyyuu akkanatti fakkaatutti ijoollee Oromooti. Namni guguddaan achi keessa jira. Kan jarri taa'anii shinti beetiidha kan jarritti nyaatan. Hatta ምንድነው ሰገራን ትጮጮባ jedhaa jiranii. Ani inja baay'ee nama ajaa'ibsiisu sagaleen keenya dhageessisuu qabna ijoollee kanaaf jechuudha. Hadaraa keessan sagalee keessan warroonni sooshaal miidiyaa guguddaa qabdan yuutuubis ta'ee feesbuukis ta'ee tiwiitarii wama adda addaa jechuudha. Warreen fayyadamtanuu bakkaachuu hadaraa keessan sagalee keessan dhageessisaa fi ilmaan Oromoo akka kana miidhamanuu mush ilmaan Oromoo qofaa miti eenyuunu jechuudha. Namni dhala namaa ta'ee namni namarraa faxxarame akka kana tasaqaayyoon akka kana godda'amuun baay'ee nama ajaa'ibsiisa. Kanaafuu hadaraa keessan sagalee ta'aa fi akkuma gizee biheerotitti sagaleen ta'amee fi Suudaaniidha akka sana deemee fuuree galee abiyyiin akkuma sana asillee jechuudha kan galan baay'eetu jiru. Kanaafiyyuu akkuma sana gizee sana kan Saudi Arabiyaa kanas atattamaan jechuudha yeroo dhiyoo keessatti galuu qabani. Sababni isaas dhukkubni kun daddarbaa ta'uu danda'a. Ijoollee baay'inaan argitan shiffitaan waan akka bugurii fuula jara balleessee jira. Akkuma sana immoo kan du'anis jiru. Duutanii immoo tu qata daffanamanii yookiin qabbaramame haa ta'u firiijii keessa diggaamii jechuudha. Duniyaa irratti amma asitti turuu hin jiranu akka kana azaniidhaan dabarsanii ammas firiijii keessatti dhaqanii goganii taa'u kun jechuun bakka jira miti baay'ee nama ajaa'ibsiisa. Kanaafuu ilmaan Oromoo sagalee ta'aa ijoollee kam Oromoos ta'anii ta'uu baataniis kamiinuu haa ta'an ilma namaa qofa ta'uun gahaadha. Nama gargaaruudhaaf ilma namaa ta'uun qofti gahaadha. Kanaafuu sagalee ta'aa fi hadaraa keessan ijoolleen keenya baay'ee miidhamaa jiran. Kanaan dura dogongora godhanii ta'uu danda'a bara hin goone jedhaan jiruan. Garuu immoo isa kanaan dura namni tokko lama godheef kumaan kan lakkaa'amu immoo baddalamuu qaba jedhee hin amanuan. Kanaafuyyuu wanna darbee dhiisanii dhiifama godhamee fi gara biyya jaraatti galanii namni tokko sooressa ta'es rakkataa ta'es maatii ni qabaata. Karaa maatiitti osoo deebi'ee baay'ee namatti tola jechuudha. Muhammad bin Salmaan kan jedhamu kun immoo Allah yahdiik yaani Allah yahdiik silaa utuu na dhagahaa ta'ee arabiffaan waa tokko lama jedhaanii ture kineessaa na dhagaashuu faayidaa moo fi faayidaa. Kanaafuu hadaraa keessan sagalee ta'aa fi gaafii mallattoo gaafii mangistii Saudii irratti qofa mallattoo gaafii kaa'uun faayidaa hin qabu. Sababni isaas isarras gaafiin hin jiraata garuu guddinaan immoo mangistiin Itoophiyaa jechuudha. Gizee kana haasa'eenii mangistii Saudii Arabiyaatiin yaa waliif galanii wal beekanii waan ta'eef haasa'eenii waliif galuu ni danda'u jedheen yaada. Hangama kootti akkasiin yaada jechuudha. Silaatu waliin haasa'anii baasuun amma yoona waliin hin haasa'an garuu maftii tokko irra gahuu dhiisuun jara baay'ee nama ajaa'ibsiisa. Hayariin 2 3 5 6 yoo gizee tokko erganii wanti jarri kassaran hin jiru. Muhammad bin Salmaanis yoo ta'e akkuma sana immoo Abiyyi Ahmedis yoo ta'e jechuudha. Abiyyi Ahmed Alii isa jedhanu yoo ta'es sila ituu godhanii wanti jararraa hafu waa tokko hin jiru. Bultii 15 bakkeeni turu maaqoyyaani turu sanaan booda gara maatiitti ni battanamu jechuudha. Garuu sababa dhiisaniif ni qabu. Garuu haa ta'u malee nu iyyuu keenya iyyinee iyya dabarsuu hin dhiisina. Kan inni isiniin jedhaa. Wassalaamu alaikum warahmatullaahi wabarakaatu.